ነገር ለትወና ሲባል እንደተደረገ በራሷ ቃል ተናገረች። በቦክስ ኢጃባን አውርዶ መሬት ላይ ከኢጃባ በኋላ በጥፊ ጥርስ ብቻ አይደለም ቤተሰቦች ጭንቅላት ንቅለ ተከላ ማርገውለታል። ሙሉ ፊኒሺንግ ስራ ነው የሰሩለት በመድኃኔዓለም። ሰላም እንዴት ናችሁ የዩቲዩባችን ተከታታዮች እንዴት ናችሁ ቤተሰቦቻችን? እንግዲህ ዛሬ የሚገራርሙ መረጃዎችንና የተለያዩ አዝናኝ ቪዲዮችን ከእናንተ ጋር እንግዲህ ዛሬ ሪአክት እናደርጋለን። እንግዲህ ቤተሰቦች ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩት። አሁን እንግዲህ ከዚህ በኋላ ቪዲዮቻችንን ስንሰራ ሁሌ ቪዲዮቻችን ላይ ሽልማት እንሰጣለን። እንግዲህ ዛሬ አንድ ቪዲዮ እናሳያችኋለን። በቪዲዮ ላይ የምትመለከቷቸውን ሶስቱን ሰዎች ስማቸው በትክክል የመለሰልን ሰው በሚቀጥለው ቪዲዮ የሚገርም ሽልማት እንሸልመዋለን ማለት ነው። እስቲ ቪዲዮ እንመልከት። በጌሾ ወቀጣ በርበሬ ነው በርበሬ ወቀጣ አንድም ሰው እንግዲህ እነዚህን ሶስት ሰዎች ኮሜንት ላይ ያስቀመጠልን ሰው ተሸላሚ ይሆናል ማለት ነው። በቀጣይ ቪዲዮ የያዝናቸው የሚገራርሙ ቪዲዮዎች አሉ። ስለዚህ ወደ ቪዲዮ እንገባለን። የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን የፊት ጥራት ይላል። የፊት ጥራት ጉዳይ የሚያሳስባችሁ ሰዎች በሙሉ ዛሬ በደንብ ስሙኝ። ትክክለኛው መፍትሄ እነግራችኋለሁ። በጣም ብዙ ሚስ ኢንፎርሜሽኖች አሉ ሚዲያ ላይ ምናምን፣ እሱም ዛሬ እናቀርባለን። ብዙ ሰው ስኪንኬር ሩቲን እያለ ቪዲዮ ሲሰራ ታያላችሁ። ፕሮዳክቶች ይሸጣሉ። ግማሹ ፊቱ ላይ ሲፈላሰፍ ጭራሽ ድብልቅልቅ ከለር ያለው ፊት ይዘው ይቀመጣሉ። አሁን ደግሞ ኢትዮጵያ ውስጥ የፊት ጥራትን ለመጨመር የሚረዳ ራሱን የቻለ የሕክምና ማዕከል እየታየ ነው። ያ ማለት ፊቱ ምንም ያልተበላሸበት ሰው ጀስት ፊት ጥራቱን ለመጨመር ብሎ ወደ እነዚህ ሕክምና ቦታዎች እየሄደ በማሽን ምናምን የሆኑ ፕሮሲጀሮች ይደረጉለታል። ሰው የፊት ጥራቱ ጉዳይ ያሳስበዋል ማለት ነው። ከዚህ ጋር በተገናኘ በጣም ከፍተኛ ውጤት የሚያስገኝ ራሳችሁ ሰርታችሁ ማዘጋጀት የምትችሉት ነገር አለ። ከዛ በእንደዚች አይነት እቃ ቀንሳችሁ መጠቀም ትችላላችሁ። ይህን ነገር መጠቀም በጀመራችሁ በ6 ወር ወይም በአመት ከፍተኛ ለውጥ ነው የምታዩት። እዚህ ውስጥ ስላስቀምጥኩት እኔ አሁን ከፍቼ ላሳያችሁ። እውነታው ይሄ ነው። ሚስጥሩ ይሄ ነው። እውነቱን ነገር ጭራሽ ፊታችሁ ምንም ሳትቀቡ ሐኪም ቤት ሳትሄዱ ፊታችሁ ውልውል ብሎ የእንጀራ ጠርዝ የሚቆርጠው የሚመስለው ብር ሲኖራችሁ ትክክለኛው ሜካፕ ምግብ ነው። ጥቅም ያለው ምግብ ነው የምትበሉት። ከዛ መኪና ያላችሁ ፀሐይ አይነካችሁም። ተማሪ ከሆኑ በሰርቪስ ነው የሚመላለሱት። ታዲያ እንዴት ነው ፊታችሁ ማይጠራው? ጭራሽ እኮ ትቀላላችሁ። አላያችሁም? ሰዎች ብር ሲያገኙ ፊታቸው ራሱ እኮ ፍክት ነው። የሆነ ወዝ ያለው ሰው ታውቃላችሁ። ስለዚህ እቺን ፕሮዳክት ሁላችሁም ተጠቀሙ። ጀስት በቤታችሁ ማዘጋጀት የምትችሉት ነው። አንዳንዶች ውጭ ወጥተው ያዘጋጁታል። እንደሚመቻቸው ናችሁ አዘጋጁ። ሰው የበላውን ነው የሚመስለው ይባላል። ሰው የበላውን ነው የሚመስለው። ያበደ ነው ይመቸው። በጣም ትክክለኛ ነገር ነው። እኔ እንዲሁም ማስበው ምንድነው ብዙ ጊዜ በቃ እንደዚህ የድሮ ስንማር የግል ትምህርት ቤት ተማሪዎች ምናምን ፊታቸው ለምን እንደው ጽድት የሚለው ምናምን ብዬ አስብ ነበር። ግን በቃ ትክክለኛው ነገር ነው። በሰርቪስ ነው የሚመላለሱት፣ ደህና ምግብ ነው የሚበሉት ምናምን እና በቃ ይሄ ነው እንትኑ ማለት ነው። እሺ ኔክስት ይኸው ነቃልኝ። ይኸው እሱ ነው የሰላም አባራሪ የንደቶቼ ባለቤት። እሱ ነው የጩኸቶቼ እረኛ የእብደቶቼ መቤት። አይን ውስጥ እንባለ ያለቅስብኛል፣ ጣት ውስጥ ፈራለ ይዋጭረኛል። የኔ ልብ ፈሪ ነው እሱ ደግሞ አይለኛ። ሲጫወትብኝም እንቅልፍም አልተኛ። እንቅልፌን ሳልተኛ የነቃ እንደሆነ ምግብም ሳልበላ የነቃ እንደሆነ አጠባለሁ እኔ ሆናለሁ ጾመኛ። የነቃ እንደሆነ መልሶ ማይተኛ። ያየኝ እንደሆነ አይኑን ባያወጣል እርሱ እያለቀሰ የልቤን ፒያኖ ሲያስቅሰው ያድራል። ብቻ ዝም ብሎ ይጫወትብኛል። እንዳሰማ በጣም የሚገርም ነው። እባካችሁን ህፃናት ቤተሰቦቻችሁን አትረብሹ። ይመቻት። እሷ ራሱ እንዴት ብላ አሰበችው? ተንኮለኛ ናት። እሺ እነዚህ ኢትዮጵያውያን የሬስቶራንት ባለቤቶች እንግዲህ በአሜሪካ ላይ ያደረጉት መልካም ተግባር እንግዲህ በዚህ ሰዓት ላይ በሶሻል ሚዲያ ላይ በጣም መነጋገሪያ ሆነዋል ማለት ነው። እና ጄሚ ይባላል እና ይሄ ግለሰብ እንግዲህ ምንም ነገር የለኝም እና እርዱኝ ይላል። እሺ ብለህ ከልብ ከረዳው ደግሞ በእጥፉ ልስላችኋል። እና በዚህ ሰዓት ደግሞ ሄደው ምንድን ነው
አቢሲኒያ ሬስቶራንት የሚባል እንግዲህ ካሊፎርኒያ የሚገኝ የኢትዮጵያ የሀበሻ ምግብ ቤት ውስጥ ነው ሄደው። ከዛ በኋላ እንግዲህ አስተናጋጁ ይመጣል። እሱም ሀበሻ ነው ማለት ነው። ከዛ በኋላ ምንም የምበላው የለም፣ ኮፍያ ግን አለኝ እና የኮፍያውን ዋጋ የሚችል ምግብ ከሰጠህኝ እኔ ኮፍያውን እሰጥሃለሁ ስለ ራበኝ ነው ሲለው፣ ችግር የለውም ኮፍያውንም ያዘው እኔ ምግብ እሰጣለሁ ርቦ ነው ወይ ሲለው፣ አዎ ይለዋል። ከዛ በኋላ የሀበሻ ምግብ አጠቃላይ አምጥቶ ይሰጠዋል፣ ያበለዋል ማለት ነው። ከዛ በኋላ ሰውየው እንግዲህ ማመን አቃተው። ይሄኛው እንደ ቻሌንጅ ነው፣ እኔ ምን ያህል መልካም ሰዎች እዚህ ምድር ላይ አሉ የሚለውንም ጭምር የምሰራ ኮንቴንት ክሬተር ነኝ በማለት እንግዲህ 10 እጥፍ የሚሆን ክፍያ ነው እንግዲህ የከፈለው ማለት ነው። እና በዚህ ሰዓት ላይ የኢትዮጵያውያንን መልካምነት ጭምር የሚያሳይ ቪዲዮ ነው እና የዓለማችን ሕዝብም እንዳለ እየተቀባበሉት ይገኛል። የሚገርም ነው። ኢትዮጵያዊ በቃ ልቡ ተራራ ነው የሚባለው እውነት ነው። እግዚአብሔር አው በጣም ኢትዮጵያዊ ባህላችንን በጣም ያስተዋወቀው ዋና ቪዲዮን እንዲሁም ገብታችሁ ካያችሁት በጣም የሚገርም አይነት ጠይቆት ነበር። እንጀራ ከዚህ በፊት ሞክረህ ታውቃለህ ምናምን ብሎ ሞክሮት ጠይቆት ነበር እና አይ ሞክሬ አላውቅም ምናምን ሲለው ኦኬ እሺ አመጣልሃለሁ ምናምን ብሎ አምጥቶለት ከዛ 500 ብር ነው የተሸለሙት እና ዶላር ማለት ነው። በጣም የሚገርም የባህል አምባሳደራችን ብናደርገው ጥሩ። እሺ ኔክስት አይወር ተፈጥሮ ነው ምን አቀላለ ሄደ ጠይቀህ ራስ ወሬ ከዚህ በላይ ያስደርገናል። ያ ሀበሻ ላይ ደግሞ ትንሽ ከፍ ይላል መሰለኝ እንደዚህ አይነት ነገር ማጣራት ላይ አሁን እዚህ ተደብቆ አጮልቆ ማየት ምናምን ያው የተለመደች ናት። እና ኔክስት ሰላም ነው ብራዘር እንዴት ነህ? ድምፅህን ከፍ አድርግልኝ። የቲክቶክ ቪዲዮ እየሰራሁ ነው። አንተ እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ በአርባ ምንጭስ ፀሐይ የምትወጣው በወላይታ? በወላይታ እርግጠኛ ነህ? እንትን ነው ዋይዘው ሐዋሳ ላይ ለምሳሌ ሆነ የምትወጣበት አቅጣጫ የወላይታ መንገድ ከሆነ በዛ አቅጣጫ በወላይታ ያለው ያንን ስለተረዳ ነው። በእናት ምስኪን ነው። ለዛ ነው የሚሆነው። በጣም ተመችቶናል። ከ50 ዓመት የትዳር ቆይታ በኋላ ባለቤቱን ጠርጥሮ ፍርድ ቤት የገተረው ግለሰብ በርካቶች አድናቆትን እየቸሩት ይገኛሉ። እኔ እንደምትመለከቱኝ ከሆነ በጣም ውብ ነኝ፣ 3 ልጆች አሉ ትለኛለች። እሷን ግን አላምናትም። ምክንያቱም 3ቱም ልጆች በጣም ነው የሚያስጠሉት። እኔን እንደምትመለከቱኝ ከሆነ በጣም ቆንጆና ውብ ነኝ፣ ነገር ግን 3ቱ ልጆች ከኔ የተወለዱ አይመስለኝም፣ ምክንያቱም 3ቱም በጣም ነው የሚያስጠሉት ብሎ ይናገራል። በዚህ ሰዓት ባለቤቱ ምንም እንኳ ያንተ ልጆች ናቸው እኔ ከአንተ ውጪ ሌላ ሰው አላውቅም ብላ ብትከራከርም ሰውየው ግን የሚሸነፉ አይነት አይደሉም። በፍጹም እነሱ የኔ ልጆች ሊሆኑ አይችሉም። አንድ ቀን ከቤቴ አንድ ግለሰብ ሲወጣ ተመለከትኩኝ። ማንነቱንም ጠይቄ ደርሼበታለሁ። እሷ መካኒክ ነው ብላ ትናገራለችም። ነገር ግን እኚህ ሰው ስለ ሰውየው ማንነት በደንብ ጠንቅቀው ያውቃሉ። መካኒክ እንዳልሆነ ደግሞ እሱ ነግሮኛል ብሎ ይመልሳሉ። በዚህ ሰዓት ፍርድ ቤቱ ለዲኤንኤ ምርመራ ውጤቱን ጥበቃ ቀጠሮ ሰጥቶ ከተለያየ በኋላ ዳግም ይገናኛሉ። የምርመራ ውጤቱ ከመጣ በኋላ በርካቶች የተገረሙበት ነገር ተከሰተም። ምናልባትም ከ50 ዓመት በኋላ ይህ ሰው ምንም አይነት ልጅ ላይኖራቸው ከጫፍ ደረሰ። ፍርድ ቤቱም ተራ በተራ ሁሉንም ነገር ይናገር ጀመር። መጀመሪያው ልጅ እንደሚያሳየን ከሆነ የእሱ ልጅ አይደለም። ሁለተኛውም ልጅ በተመሳሳይ በጣም በሚያሳዝን መልኩ ደግሞ ሶስተኛውም ልጅ የእሳቸው እንዳልሆነ ይነገራቸዋል። በዚህ ሰዓት የጠረጠሩት ሽማግሌ እኔ አሁን መሄድ አለብኝ ብለው ሲናገሩ እኔ በጣም ነው የምወድህ እባክህ አትሂድ ጥለህ ብላ ትማጸነው ጀመር። በዚህ ሰዓት ግን እሳቸው ምንም መጠበቅ አልቻሉም። እኔን የምትጠብቀኝ ሌላ ወጣት ሴት አለች ብለው ፍርድ ቤቱን በዚያው ቅጽበት ጥለው በነጻ ተሰናብተው ይወጣሉ። ዓለምን ያነጋገረው ጉድ በበርካቶች ቤት። ይህንን ቪዲዮ እኔ በእንግሊዝኛ ነበር ያየሁት። በጣም ነበር ያስደነገጠኝ። 50 ዓመት ሙሉ እንዴት ዝም ብለው ችለው ነው? ለዛ ነው አባት እምነት እናት እውነት የሚባለው። በለው ግፈኛ ናት ግን ሴትዮዋ። ግፍ አትስሩ፣ ግፍ እንዳትሰሩ ቤተሰቦች። እሺ ቀጣይ። እሺ ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? ሰላማችን ባላበት። እሺ አንቺስ? ለሱሚስ እኔስ ኢንጂነር እደውልልሃለሁ። ኢንጂነር ተበላ። ኢንጂነር እደውልልሃለሁ አለችው። ይመቻት።
ወይ ጊዜ ትምህርት በቃ ምንም ማይሰራበት ጊዜ ላይ እየደረስን ነው። እሺ ጊዜ ውስጥ የነበረው የታፋን ይወሰደው አውጣ እንዴ ከዚህ አፍሪካ ላይ ሰጠኝ አይደል እንዴ? እሺ ጫሜን ወዱ አላልኩም ነበር የታ ያወሩ ይሆነው ቆሽ ለምን ነው ትምህርት ያለከው? ዛሬ ቆም እኮ ነው። እሺ 4564 ሲባዛ በ2889 ስንት ነው? 13,185,396 ኦ እና ይቅርታ በለኝ ሰውየው አባትየው መምታት ፈልጓል። ስለዚህ አንዳንድ ሪዝን ነው የሆነ በቃ መግረፊያ ሪዝን ነው ይፈልጋል። ውጪ ተናደው ከመጡበት እንግዲህ ማራገፊያ ንዴት ማራገፊያ ይባላል። እንደዚህ አይነት ዱላ ግድ ነው። ያው አባቶቻችን ያው ድሮ ልጅ ምንም ባያጠፋ ራሱ መመታት ግድ ነው ይባላልች እና የሆነ ሰበብ ፈልገው ይገርፋሉ ምንም ባያጠፋ ራሱ እና ለዛ ይመስለኛል ሲአይኤ እንግዲህ the ark of the covenant ወይም ደግሞ ታቦተ ጽዮንን አግኝቻታለሁ ብሎ እንግዲህ በዚህ ሰዓት ላይ ፐብሊክ አድርጓልና ይሄ ደግሞ በጣም ለዘመናት ሲፈለግ ዓለማችን ላይ ያሉ በተለይ ደግሞ አውሮፓውያን ለዘመናት ሲፈልጉት የነበረው ታቦተ ጽዮን ነውና ይሄኛውን ደግሞ አግኝቻለሁ ነው የሚለውና ይሄ ደግሞ ለየት የሚያደርገው ምን መሰላችሁ? አጠቃላይ ታቦተ ጽዮኑ እንግዲህ በወርቅ ነው የተለበጠው ማለት ነውና በወርቅ ነው የተሸፈነው ወርቅ ነው ማለት ነው። ከዛም አልፎ ደግሞ እንግዲህ በታቦተ ጽዮኑ ውስጥ ማለት ነው ምን ይገኛል? የሙሴ 10ቱ ትእዛዛት የመጀመሪያው ኦሪጂናሉ ሙሴ ለእስራኤል ሕዝብ የሰጣቸውን ክርስቶስ ያስጻፈውን 10ቱ ትእዛዛት አለ አይደለ በውስጡ ይገኛልና በጣም ለብዙ ዘመናት ሲፈለግ የነበረውን ሲአይኤም እንግዲህ እየሰራውበት ነው ሲል ቆይቶ እንግዲህ በስተመጨረሻ አሁን ትራምፕ ከመጣ በኋላ ታቦተ ጽዮኑ የት እንደሚገኝ ፐብሊክ አድርገውታል። ከዛም አልፎ ደግሞ የሚገርማቸው የት መሰላችሁ የሚገኘው ኢትዮጵያ ነው የሚገኘው ብለው ነው እንግዲህ በዚህ ሰዓት ላይ ኮንክሉድ አድርገው ይፋ ያደረጉትና በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመች። የሚገርማችሁ ነገር ከታቦተ ጽዮን ነው ኢትዮጵያን ያለው የሚባለው ነገር እኛ ድሮ የምናውቀው ነገር ነው እነሱ አዲስ አድርገው የሚያወሩት ያገኘሁት የሚለው ማለት ነው። ግን ከተሳሳትኩ አርሙኝ። ታቦተ ጽዮን ለመጀመሪያ ጊዜ የመጣው በኩዊን ኦፍ ሼባ ሰለሞን ጋር ሄዳ በነበረ ጊዜ ሚኒሊክ ተፈርስት ይወለዳል እና ሚኒሊክ ተፈርስት ከኢትዮጵያ ሄዶ እስራኤል ሄዶ እንግዲህ ታቦተ ጽዮንን ይዞ መጥቷል ተብሎ ነው በእኛ ሃይማኖት እንግዲህ በኦርቶዶክስ የሚነገረው ማለት ነው። አሁን ሲአይኤ ልክ እንደ አዲስ ኢንቨስቲጌት አድርጌ ኢትዮጵያ መሆኑን አረጋገጥኩ ብሎ ሲያወራ እኔ ራሱ በጣም እየገረሙኝ ነበረ። ብዙም የውጭ ሚዲያዎችም ተቀባብለውታል ቤተሰቦች። ያው እኛ የምናውቀውን ነገር ነው ድጋሚ እየነገሩን ያሉትና በጣም ግን በዚህ ፕራውድ ማድረግ እንችላለን። በቦክስ ሂጃቧን አውርዶ መሬት ላይ ከሂጃቧ በኋላ በጥፊ ይገርምሻል። ጠዋት የሆነች የአክሲዮን ደብዳቤ ለማጻፍ ኮምፒውተር ቤት ገብቼ ቁጭ ብዬልሽ አንዱ መኪና ደርቦ ሱዙኪ ዲዛይር ደርቦ መነሻ ታርጋው 39 ደርቦ አቆመ። እያየሁት ደርቦ አቆሞ ወደ ህንፃው ላይ ወጣ ዶጊያ ህንፃ ላይ መሬት ይግባ አላውቅም። የመንገድ ትራንስፖርት ደግሞ አንድ መንገድ ትራንስፖርት ሰራተኛ ማሊያውንም የለበሰች የመንገድ ትራንስፖርትንም ምልክቱን የያዘች ታርጋ እየፈታች ታርጋ ደርቧል። ሰውዬው መግቢያ የለውም ወደ ሸራተራ መግቢያ እና ያንን የፈታችው ታርጋ ይዛ ልትሄድ ስትል ልጁ መጥቶ ልጅቷን በጥፊ በቦክስ ጀርባዋን ገብርኤልን እንዲህ አሁን ጀርባዋን በቦክስ ሂጃቧን አውርዶ መሬት ላይ ከሂጃቧ በኋላ በጥፊ ሂጃቧን ማውረድ ራሱ ወንጀል ነው። አካባቢ ጓደኞቹ ኧረ ተው ሲሉት እየገፈታተራቸው በቃ እኔ እስቲ ፈትሸው ለዚህችም ልጅ እስቲ እግዚአብሔር በጧት ያዘጋጀኝ ለሷ ነው ብዬ እስከ ወረዳ እስከ 4ኛ ሌርስ ከ4ኛ አደሬ መስጊድ ጋር ተላከች። አደሬ መስጊድ ገብቼ ቃሌን ሰጥቼ ወደ መሳለሚያ ተላከ ፋይሉ። አሁን መሳለሚያ ፖሊስ ነው የያዘው። ሄሎ እየደወልኩ ነው። ይኸውልሽ አሁን ሂጃብሽን መጠቁን ሂጃብሽን ነጥቆ መሬት መጣሉን እንደገና ታርጋ ጠምዝዞ በጥፊና በቦክስ መቶሽ መሬት ላይ መጣሉን አንቺን በቦክስ ጀርባሽን መምታቱን ይሄ ሁሉ ነው የመሰከርኩልሽ። እንግዲህ እዛ ጣቢያ
ይሄ ማንም የገፋኝ ማንም ያስገደለኝ የለም። ህሊና ሴት ልጅ በጠራራ ፀሐይ በጠዋት እንደዚህ ስትመታ የመጀመሪያ ያየሁት በዚህ እድሜ። ስለዚህ አሁን አንቺ ማድረግ ያለብሽ የፖሊሶችን ወደ ጎን ትተሽ ሴቶች ጉዳይ ወረዳው ላይ አመልክቺ። ወረዳው ላይ እዛው የተመታሽበት ወረዳ ቀበሌ ግቢና ሴቶች ጉዳይ። ከዛ እኔ ከንቲባ ቢሮ አዳነች ገይዤሽ እገባለሁ እንጂ ይሄ የአማኑኤል ወረቀት አለው እብድ ነው ምናምን የሚሉሽ ሰዎች አትስሚ። እብድ ከሆነም ደግሞ አማኑኤል እስር ቤት አለው መንግስትሽ። እንደገና የሰበሰብኩት መረጃ ዛሬ ታስሮ ነገ ነው የሚለቀቀው። ተው ለምስክርነትም አትሂድ ሲሉኝ ይህንን ሁሉ ጥሼ ነው የሄድኩት። ወረዳ ሂጂና ሴቶች ጉዳይ አመልክቺ። ከዛ የኔን ስልክ ስጫቸው ሴቶች ጉዳይ። አዎ ይሄ ማንም ፈርቶ የሚሞት የለም። መንግስት ያለበት ሀገር ነው። ያውም ለሴቶች 75% ቆሙ፣ ሴቶችን አክብሩ እያለን ይሄ ከማን እንደተፈጠረ እንመረምረዋለን። አዎ ሴቶች ጉዳይ ሂጂ። አዎ ከነ ደንብ ልብስሽ አንቺ እንደተመታሽ ነው ያየሁት ልጄ። የሚገርም አባት እግዚአብሔርን። አዎ እንደዚህ አይነት አባቶችን ወንዶችን ያብዛልን ሁላችንም። ያው መጣላት የለም ማለት አይደለም በህይወት ላይ ከጓደኛ ጋር ከቤተሰብ አባል ጋር መጣላት የለም ማለት አይደለም። ግን ሴት ልጅ ላይ እጅን ማንሳት በጣም ነውር ነው። አባታችንም ሊያስተምሩን የሞከሩት ይሄንን ነው። በጣም ክብር ይገባውታል። እንግዲህ መንገድ ትራንስፖርት ራሱ ይመለከተዋል ይህ ጉዳይ። ስለዚህ ሰውየውን እንግዲህ ፍርድ ቤት ማቅረብ ያለባቸው አንደኛ በሃይማኖት ደረጃ ያስጠይቃል፣ በሁለተኛ ደግሞ ሴት ልጅ በመሆኗ መንካቱ። እግዚአብሔርን የምንሰማው ነገር ወንድ በመሆናችን ትንሽ እያፈረን ስለሆነ ትንሽ ብናገናዘብ ጥሩ ይመስለኛል። እሺ ወደ ኔክስት ቪዲዮ እናልፋለን። ባለሱቅ ሲሰለጥን ይላል። እሺ ባስቲ ባላሰር ካርስተይ ሉቀባ አቤት ባላሰር ካርስተይ ደግሞ ሱቅን ለማንጥላ ነው የምትሄደው? አረ ዘመንን ቆይ አታይም ካሜራ ካሜራ ዱቅ ተደርጎለታል። ከለዚያው ስልክ ላይ ተቀመጠው የዘመናችን በጣም ይገርመው። እሺ ኔክስት ካምስራ ለራስ ነው ይላል ሻንዶ ወንድማችን። እስቲ ነው እሺ ፋሚሊ፣ ዛሬ ደግሞ ረመዳን በማስመልከት አንድ ሱቅ ሄደን የሁሉንም ሰው ዱቤ ማለት እዳቸውን እንከፍላለን። ተከተሉ እሺ ፋሚሊ። ያው ደርሰናል። ባለ ሱቅ እስቲ የዱቤ ደብተሩ የዱቤ የሁሉም ነው የዱቤ እንግዲህ ቤተሰቦች አይታችሁታል። ያው የዱቤ ደብተሩን ይዞ ተላጠ ብሏል። ትክክለኛው ውሳኔ ዱቤ ደብተር ጠፋ ማለት ማን እዳ እንዳለበት ማን ምን እንዳለበት አይታወቅም። ስለዚህ እዳችሁ ተሰርዟል አላቸው። ወደ ኔክስት ቪዲዮ እናልፋለን። የዘንድሮ ታማሚ ይላል እና እንኳን ደስ አለ። ምርመራው እንደሚያሳየው ምንም በሽታ የለብም። ወደ ቤት መርት ትችላለህ። ምን ለማንፈልገው ነው ዶክተር 10 ሺህ ሆኖ ለምርመራ ይከፍል። ለምርመራ 10 ሺህ ብር እንደከፈል ካውቃለሁ፣ ግን እንኳን ደስ አለ። ወደ ቤት መርት ትችላለህ። ምንም በሽታ አላገኘሁብህም። እና እኔ ምን አገባኝ? 10 ሺህ ብር እንኳን የከፈለው እና እሺ ቆይ እሺ በቃ ቁጭ በል። እንደገና ምርመራ አደርግልሃለሁ። ተረጋጋ። እሺ አደርግልሃለሁ። እሺ ድጋሚ ባረኩልህ ምርመራ 6 በሽታዎች ተገኝተውብሃል። መድኃኒቶችን ጽፌልሃለሁ። ፋርማሲ መቀበል ትችላለህ። አረ ዶክተር እያመሰግናለሁ። ደስ ይላል በሽታ በመያዝ 10 ሺህ ብር እንኳን ከሰረም ዶክተር። እሺ አመሰግናለሁ። ቤተሰቦች እንግዲህ ሳይኖርብን ሲቀር ደስ አይለንም። ብር ያወጣንበት ነገር እውነት እኮ ነው። ተከፍሎበት ምንም ነገር ሲታጣበት እንግዲህ የሀበሻ ጸባይ ነው እንግዲህ። እሺ እንደዚህም ሆኖ በተሳካ ይላል። እንደው ጉዳለ ሰውዬ ደግሞ የት እየሄድክ ነው? ኧረ ተወኝ የእኔን ነገር። ያቺ የቦታውን ጉዳይ ቀበሌ አስፈጽምች እንደው ለቡና ወጥቷል እዛው ወስጄ እስኪ አፍልጬ ጉዳቸው ነው። ይሄ በጣም የሚገርም እንትን ነው። ባይዘው በጣም ሁሌ የሚያጋጥማችሁ ነገር ነው። ለቡና ወጥተዋል፣ ለሆነ ነገር ወጥተዋል ምናምን እግዚአብሔር እና ሰውየው ቡናውን ሊያፈላ ቢሮአቸው ድረስ። እንዲሁም ትልቅ የቡና እንትን ነው መትከል በትልቅ ማሽን መተከል አለበት ቀበሌ ውስጥና። እሺ ብር ሳይኖርክ ቺኳ እንገናኝ ስትልክ ገባኛል እኮ የኔ ፍቅር፣ እኔም በመገናኝ ደስ ይለኛል። ማዘር እኮ ሲስተርን ጥላብኝ ይላል። ለምን ደግሞ አትረጂ? ደግሞ ህፃን ነች።
ይሄው ማልቀስ ጀመረች። በቃ ደውልሻለሁ። እውነቱን ነው። ይሞታል ታዲያ ትክክለኛ እንትን ነው። አዎ ጓደኛ ንቅፍ አድርገህ ቤተ ብትቀመጥ ይሻላል። እንግዲህ ሄደ ገንዘብን ከምትረጭ። እሺ ኑሮ ውድነት እንግዲህ ሁሏንም እያነቃቃች ነው። እስቲ እኔ እሺ ሰላም ነው አባት። ምን እሺ የሁለቱ መኪና ፓርኪንግ አባ የመቼ የቤት አንድ ያሳደር የትም አሳድርኛ አይመለከትም። ከተማው እንደምታየው ፈራርሷል። ኮሊደር እንዳለ ተነሳሷል። ምን እንብላ ማለት ንገረኛ፣ ምን እንብላ? ስለዚህ ፓርኪንጉን እንዳለ ከፈለክ ሲጀመር አዲስ ህግ እናወጣለን። ከዚህ በኋላ ቤት ማሳደር አይችልም። እንደዚህ ሰያፍ ታቆሙታላችሁ ከፈለጋችሁ። እኛ ህግ ነን። ግድ ነው ያው ፓርኪንግ የተወሰኑ ቦታዎች ላይ ስለሆነ ፓርኪንጎች የሚሰሩት ነገር አጥተዋል ማለት ነው። ስለዚህ ቤት ለቤት የፓርኪንግ ክፍያ እየጀመሩ ነው። ከሳምንት ውስጥ የምትወደው ቀን ምንድን ነው? ከሳምንት ውስጥ የምወደው እሑድ በጣም እሑድ ያልወደውም ነው። ዓርብ፣ ቅዳሜ እሱ ደግሞ የምወደው ክላስ ስማር በማለት ታይም ላይ ዓርብ ያለችዋ ታይም፣ ቅዳሜ፣ እሑድ ከገባ ያው ጀስት ያለውን ታይም ይታወቃል። አሁን ደግሞ ስራ ላይ እሑድ ደግሞ ሲመጣ ሁሌ ሰኞ ስለሚኖር የሆነ ፈታ ያደረገኝ በቃ ሰኞ ነገር እንደሆነ ነው። ጃሉድ ራሱ እንደዚህ አይዘበራርቅም። ምን አጭሶ ነው ተምታቶበታል ቀኑ ራሱ። እዚህ ቤተሰቦች አንድ ሰሞኑን እየተዘዋወረ የነበረ ቪዲዮ ነበር ኢቢኤስ ላይ። እስቲ አዲስ ነገር አለ፣ እስቲ እንመልከተው ቤተሰቦች። ብርቱካን ሁሉም ነገር ለትወና ሲባል እንደተደረገ በራሷ ቃል ተናገረች። ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ላይ የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ፣ ቤተሰቦች። አሁን ከአንድ ሰዓት በፊት በኢቲቪ ቀጥታ ስርጭት በተላለፈው መሰረት ቤተሰቦቿም እንዳሉ እንዲሁም ደግሞ እህቷ፣ ወንድም እንዲሁም ደግሞ ሌሎችም ዘመድ አዝማዶች እንዳሉ በአካባቢዋ ተናግራለች። መረጃው እንደሚያመለክተው ከሆነም ደግሞ ዩኒቨርሲቲ በገባሁበት ብላ በጠቀሰችበት ዓመት እሷ የ12ኛ ክፍል ተማሪ እንደነበረችም መረጃዎች እንግዲህ እዚህ ሶሻል ሚዲያ ላይ ሰሞኑን እየተዘዋወረ የነበረ መረጃ ነበር እንደምትመለከቱት። ያው ባለፈው እንደዛ ተብሏል፣ አሁን ደግሞ እንደዚህ ተብሏል። ያው በቀጣይ ደግሞ የሚባለውን አብረን የምናይ ይሆናል። እንጠብቅ ቤተሰቦች፣ ሌላ ስንት ጉድ እንሰማለን። ይሄ ጥርስ ብቻ አይደለም ቤተሰቦች፣ ጭንቅላት ንቅለ ተከላ አድርገውለታል። ፕላስ ደግሞ ሙሉ ፊኒሺንግ ነው። ሙሉ ፊኒሺንግ ስራ ነው የሰሩለት በመድኃኔዓለም። ግን እኮ እግዚአብሔርን ሁላችንም ኢትዮጵያኖች ባይዘው ከተመቸን ማለት ነው የልዑል ልጅ ምን መስለው ሁላችንም ኢትዮጵያኖች በአጠቃላይ አፍርሰው ነው የተሰሩት። የሚገርም ነው። እንግዲህ ቤተሰቦች ዛሬ ዘንላችሁ የመጣነው ቪዲዮዎች እነዚህን ይመስሉ ነበረ። እንግዲህ ሁላችሁም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደጀመራችሁ ተስፋ እናደርጋለን። እንግዲህ የጠየቅነው ጥያቄ አደራ ኮሜንት ሴክሽን ላይ መልሱን እንድታስቀምጡልን፣ በኔክስት ቪዲዮ ሽልማቱን እንሸልማለን ማለት ነው። እንግዲህ በቀጣይ በሚገርም ቪዲዮ እንመጣላችኋለን። ባባይ ቻው፣ ይመቻችሁ።